በአሁኑ ሰዓት ወይ ሚስት የለኝም ወይ ከጎኔ ሰው የለ አብሮኝ የሚኖረው ሰው የለም የምኖረው ብቻዬን ነው። ምንድነው ያለው እንግዲህ ማንንም የለኝም ያለ አንዳንድ ነገሮች ፖስቶ ነበረ። ይሄን ያየች ወጣት እንግዲህ የመለሰችለት መልስ አብረን የምናየው ይሆናል። ተአምር ነው ማለት ነው ፋሚሊ። እሷም እያለቀሰች ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የዩቲዩብ ቻናል ተከታዮች እንዴት ናችሁ? ከኛ ጋር ያለን ሁሉም ሰላም ነው ማለት ነው። ቤተሰብ እንግዲህ ጅማሬውን እዚህ ጋር እንዳያችሁት ነው ማለት ነው። ቀንጨፍ አድርጌ አሳይቻችሁ ነበረ እና ፋሚሊ ዛሬ እንግዲህ ምንድነው ዜናው ማለት ነው። ሰያን እንግዲህ የማያውቀው ሰው ያለ አይመስለኝም ማለት ነው። መልካም ቤተሰብ ሰይድን እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ ማለት ነው። እና ከዚህ በፊት እሱ በዩቲዩብም በቲክቶክ ሚዲያው ማለት ነው በዩቲዩብም በቲክቶክም እንደዚህ ብሎ ፖስቶ ነበረ። ምንድነው ያለው እንግዲህ ማንንም የለኝም ያለ አንዳንድ ነገሮች ፖስቶ ነበረ። ይሄን ያየች ወጣት እንግዲህ የመለሰችለት መልስ አብረን የምናየው ይሆናል። ተአምር ነው ማለት ነው ፋሚሊ። እሷም እያለቀሰች ነበረ። ነገር ግን ከዛ በፊት እሱ ሲል የነበረውን በትንሹ መሀል ላይ ቆርጥ አድርጌ ላሳያችሁ። አንዴ ተሰምተነው እንመለስ። አብራችን ቆዩ። ላይክ ሰብስክራይብ ያደርጋችሁ አብራችን ቆዩ፣ ተመልከቱ። እኔ አልችልም ካሁን በኋላ መጨነቅ በቃኝ። በቃ አስመስሎ መኖር በቃኝ። የውሸት ሳቅ በቃኝ። ይበቃኛል። በቃ ሰልችቶኛል። የውሸት ሳቅ ለባብሶ በልብስ ተሸፍኖ መኖር በቃ ሰልችቶኛል። በቃኝ። እኔ አልችልም ካሁን በኋላ መጨነቅ። የውሸት ሳቅ በቃኝ። በጣም አሪፍ እንግዲህ እንደሰማችሁት ነው ፋሚሊ። እንግዲህ እሱ የፖስተው ማለት ነው አይ ቲንክ መጀመሪያ በዩቲዩብ ነበር ማለት ነው የፖስተው። ይሄንን በዩቲዩብ ሲፖስተው ልጅቷ መጀመሪያ ላይ ያያችኋት ልጅ ዩቲዩብ ላይ ገብታ ትከታተላለች ማለት ነው። እና እንደ አጋጣሚ ይሄ ነገር ሲፖስት ከዚህ በፊት ተካተለው ነበርና ይሄን እንደ አጋጣሚ ሲፖስት ስታየው ልጅቷ አወረደችውና ለሱ በቲክታክ መልስ ሰጠችው። ምንድነው የሰጠችው የሚለውን አብረን የምናይ ይሆናል። ከዚህ በፊት ግን ቤተሰብ ለዚህ ቤት አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ ይላለሁኝ። በተረፈ ላይክ እያደረጋችሁ ቪዲዮውን ጀምሩት ማለት ነው። እና ይህች ልጅ እንግዲህ ኢትዮጵያዊ ናት። ኢትዮጵያ ውስጥ ነው የምትኖረው። እቺ ልጅ የፖስተችው ቪዲዮ የደረሰኝ ትላንት ወዳ ነው። አጋጣሚ ሆኖ ያልሰራሁትም እንጂ ማለት ነው። እና ዛሬ ወደ እናንተ ይዤላችሁ መጣሁ ማለት ነው። ሰያ እንደምታውቁት እንግዲህ ብዙ አይነት መስፈርት ሲያወጣ የነበረ ሰው ነው። እንግዲህ ሴትም ለምን አታጋም በሚል ብዙ ጥያቄዎች እንግዲህ ተጠይቆ ነበረ። ነገር ግን የሱ መልስ ምንድነው ብዙ መስፈርቶችን እያወጣ አልፈልግም የማለት ነገር ነበረ። ምክንያቱም ብዙ ነገሮችን ሳላምቻች የራሴ የምለው ነገር ዘና የምልበት ነገር የምኮራበት ነገር ከሌለ ቅድሚያ ማግባት አልፈልግም የሚል መልስ ለብዙዎቻችሁ ሰጥቶ ነበር ማለት ነው። ብዙዎቻችሁም እንደዚህ ስትሉ መልሳችሁልን ነበር። እንግዲህ ከትዳር በኋላ በረካም ይመጣል ምናምን ነገር የሚል መልስ ሰጣችሁት። ነገር ግን እሱንም አልቀበልም ብሎ ሴት አሁን ላይ አልፈልግም የኔ የምለውን ነገር መኪና ሳይኖረኝ ቤት ሳይኖረኝ ዘና የምለው የመረጨው ብር ሳይኖረኝ ትዳር የሚባል ነገር አይታሰብም ሲል የነበረው ሰው ማለት ነው። እንዳያችሁት ቀደም ብላችሁ ይህን ቪዲዮ ሰርቷል። እና ፋሚሊ ምንድነው እሱ እንግዲህ አልፈልግም ብሎ ነበረ። እንዳጋጣሚ ምን እንደነካው ባልታወቀ ሁኔታ ማንንም የለኝም ብሞትስ ምናምን ማለት የማማረር ነገር ሲሰራ የነበረ ወንድማችን ማለት ነው። እንግዲህ ዛሬ ደስ በሚል ሁኔታ አንድ እህታችን ማለት ነው ለሱም የለቅሶ ቪዲዮ ሰርታለታለች። ምንድነው የሚለውን አብረን እናያለን። ልጅቷ ማንንም የለኝም መሆን እንችላለን ስትል ተናግራለች። እና ቤተሰብ ላሳያችሁ ማለት ነው። ልጅቷ ያለችውን መልስ ላሳያችሁ። ቲክታክ ላይ ነው የፖስተችው ማለት ነው። እንግዲህ ቪዲዮ ቫይራል ወጥቶላታል። ብዙ ሰው ጋር የደረሰ ቪዲዮ ማለት ነው። በሱ ቪዲዮ ሰርታለች ማለት ነው። ፋሚሊ እስኪ አንዴ ሰምተነው እንመለስ። ሰዓት ወይ ሚስት የለኝም ወይ ከጎኔ ሰው የለ አብሮኝ የሚኖረው ሰው የለም የምኖረው ብቻዬን ነው። በቃ እኔም መኖር አልፈልግም። ዝም የለኝ ሚስት የለኝ የምኖርለት ሰው የለም። እኔ ብኖር ምን ይሰራል? በጣም ከፍቶኛል መኖር። በቃ የውሸት ሳቅ ይበቃኛል። በቃ ሰልችቶኛል። የሚኖረው ሰው የለም የምኖረው ብቻዬን ነው። በቃ እኔም ብኖር ምን ይሰራል? በጣም አሪፍ ቤተሰብ እንደሰማችሁት ነው። እኔም የለኝም እኔም እንደዛው እኔም እንዳልተው እኔ ያለሁልህ ምናምን ማለት አይነት ነገሮችን ዘርዝራ ነግረዋለች ማለት ነው። እንግዲህ ሰያ ይህን ጥያቄውን ምን ይላል የሚለውን ማለት ነው በቀጣይ ቪዲዮ የማሳያችሁ ይሆናል። እሱ ምን ይላል የሚለውን ማለት ነው። ነገር ግን እንዳልኳችሁ ይሄን ቪዲዮ ሰብስክራይብ ይቅርታ ይሄን ቻናል ሰብስክራይብ ያደረጋችሁ
አዳዲስ ነገሮች እንዲደርሳችሁ ማለት ነው ሰብስክራይብ አድርጉ። በተረፈ ባሪፍ ቪዲዮዎች እንቀጥላለን ማለት ነው እንመጣለን። ነገር ግን አልጨረስኩም ፋሚሊ ልላችሁ ነው ፋሚሊ። እናንተስ ምን ትላላችሁ? እንግዲህ ይመስለኛል ይሄን ቪዲዮ ሳይደስ ብሎ የነበረ ማለት ነው። አይ ጥሩ የተረዳችሁ ልጅ ያገኘው ብዬ አስቤ ነበር። ነገር ግን አሁንም ከሱ መስፈርት ጋር ትሄዳለች ብዬ አላስብም። ምክንያቱም እስካሁን እሱ ይሄን ቪዲዮ ካየ ሰዓት ጀምሮ ምንም አይነት መልስ አልሰጣትም። ምክንያቱም የሱ መስፈርት ባልነግራችሁም ታውቁታላችሁ ማለት ነው። አይ ቲንክ የሱ መስፈርት ታሟላለች ብዬ አላስብም። ነገር ግን ተማሮ በሰራው ቪዲዮ አልፈልግም ብሎ ይተዋታልን ብዬ አላስብም። ነገር ግን ፋሚሊ እስኪ እንጠብቃለን። እባክን መልስ ስጥ ሲሉ ብዙ ኮሜንታተሮች ነግረውታል ማለት ነው። እና ቤተሰብ ምን ይላል? ምን ይመስላችኋል? እናስ ምን ይበል? እስኪ እናንተን ጥያቄ አስተያየት በኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ምን ታስባላችሁ? ይደመሩ ምን ታስባላችሁ? እስኪ የእናንተ ሀሳብ ምን ሊሆን ይችላል ማለት ነው። እና የሚገርም ነው ባይዘው ያበደ አለቃቀስ ነው ያለቀሰችው ማለት ነው። እና ብሷታል። በተመሳሳይ ብሶት ነው የተገናኙት ፋሚሊ እና እንደኔ ማለት ነው ቢረዳዱና ቢተሳሰቡና ቢደመሩ አሪፍ ነው ብያለሁ። እና እናንተስ ምን ትላላችሁ? ለልጅቱ ምን አይነት መልስ ቢሰጥ አሪፍ ነው? ምንስ ታስባላችሁ የሚለውን እሱ እስካሁን ምንም አይነት መልስ አልሰጠም። ይሰጣል ብሎ እየተጠበቀ ያለ ነው ማለት ነው። ነገር ግን ከዛ በኋላ እሷን ሰምቶ ምንም አይነት ነገር አላደረግም። ነገር ግን ኮሜንቷ ላይ ገብቶ የሚስቅ ኢሞጂ ጽፎላታል ማለት ነው። ኮሜንት ላይ ገብቶ ስቋል። ይህ ማለት እንግዲህ ደስታውን ነው ምኑን ነው የሚያሳየው የሚለውን ነገር ያው ማወቅ አልቻልንም። ምክንያቱም እሱ ወጥቶ ቪዲዮ እስካልሰራ ድረስ ይሄ ነው ብለን መገመት የማንችለው ነገር ነው ፋሚሊ። ነገር ግን ቪዲዮ ደርሶታል። እሱም በቀጣይ ቪዲዮ ይሰራል ተብሎ ይጠበቃል ፋሚሊ። እንግዲህ ይህን ጥያቄ እሱ እሺ ይላል ወይስ እምቢ ይላል የሚለው ፋሚሊ ሁላችሁም እንደምትጠብቁ ታውቃላችሁ ማለት ነው ቤተሰብ። እኔም ወደ እናንተ አደርስላችኋለሁ ማለት ነው። የኔ ሀሳብ ግን ያን ቪዲዮ ካየሁ በኋላ ዩቲዩብ ላይ ማለት ነው እሱ ቻናል ላይ ገብቼ እንዴት እስከመቼ ድረስ ይቸገራልና እንዴት እኛ ወንድሞች ያለን ለምን እኛስ አንደረውም ብዬ አስቤ ነበር ፋሚሊ። እና እኔም እሱን በማሰብ ዝግጅት ላይ ነበርኩኝ ማለት ነው ከሱ ጋር እሱን ለማገናኘት። ነገር ግን በዚህ አጋጣሚ ይሄን ቪዲዮ ልሰራ የቻልኩት በአጋጣሚ ልጅቷ በመሃል ገብታ ይሄንን ቪዲዮ ስላቀረበችለት ምን ይላል የሚለውን እሱን ለመስማት ነበር እንጂ ዛሬ መምጣት የፈለኩት ለሱ የሆነ ሰው ላገናኘው ነበር ያስብኩት። ቤተሰብ እንግዲህ ይህ ሆኑ አልሆኑም በቀጣይ ቪዲዮ የምናረጋግጥ ይሆናል። ከሆኑም አሪፍ ነው እንድራቸዋለን። ነገር ግን ካልተዋሃኑ ደግሞ ፋሚሊ እኔ ያሰብኩትን እናንተ ጋር የማሳይ ይሆናል። ቤተሰብ በቀጣይ ቪዲዮ ማገናኛችሁ ይሆናል ማመጣለትና እሱን ማለት ነው። ቤተሰብ ሁላችሁም እንግዲህ አብራችሁን የምትቆዩ ይሆናል ፋሚሊ። እስካሁን አብራችሁ የነበራችሁ ውድ ቤተሰቦች ማለት ነው ከልብ በጣም ቴንኪው አመሰግናለሁ። ስለዚህ ቤተሰብ በዚህ የምሰናበታችሁ ይሆናል። በድጋሚ እንገናኛለን ማለት ነው። እንግዲህ ይሄን ጥያቄ ካልተቀበላት ማለት ነው በቀጣይ ቪዲዮ የማገናኘው ሰው ይኖራል። ቤተሰብ ሰብስክራይብ ያደርጋችሁ ጠብቁ ማለት ነው። እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።